የማይረባ ይኸውልሽ ልጅ እንዳበላሽ ሁሌ እንዳበላሽ እባክህ እንዳትተኩስ አስቀምጠው። እሱ ነገር መጫወቻ አይደለም እያልኩ ነው። መጫወቻ ነው። አስቀምጠው። ይኸውልህ እሱ ነገር መጫወቻ አይደለም። ቁጭ አድርገው። እሺ ይኸውልህ እየነገርኩህ ነው። እሱ ነገር መጫወቻ አይደለም። ምስኪን ናታን እንግዲህ በቀላሉ የያፌት ወጥመድ ውስጥ ገብቶለታል። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ላይክ በማድረግ አበረታቱኝ። ሐረግ ክፍል 60 ተለቋል። እንግዲህ ናታን በቀላሉ እንግዲህ የያፌት ወጥመድ ውስጥ ገብቷል። ምስኪን እውነት ለመናገር እሱ ምንም ሳያስብ ነው ሄዶ የሱ ወጥመድ ውስጥ የገባው። እንግዲህ ያፌት በጣም በደስታ እየቦረቀ ነው። አሁን ላይ እንደ በግ መሬት ላይ እየጎተቱ ነው እንግዲህ ልጁ ያመጣለት ለያፌት እና ይዞ እንግዲህ የመኪና ከኋላ ኪስ ውስጥ ነው ያስገቡት እንደ እቃ ናታንን አንድ ክፍል ውስጥ እንግዲህ ወስዶት አስቀምጦት ነበረ። መጥረቢያ፣ ሽጉጥ፣ አንዳንድ ነገሮች ነበሩ። እንግዲህ የሆነ ልጅ ደግሞ ተቀጥሮ ነው እንግዲህ እሱም በገንዘብ ተገዝቶ ነው። ነገር ግን ልብስ ከስር የጥይት የማይበሳው ልብስ ለብሷል ይመስለኛል እና ካሜራም ተቀምጧል። እንግዲህ በድብቅ ናታን ምንም ነገር አያውቅም። ራሱን ስቷል። ራሱን አቅምና መድኃኒቱ ራሱን እንዲስት አድርጎታል። ራሱን ከሳተበትም ሲነሳ እንግዲህ ብዥ ብሎበት ነበረ። እንደ ሕፃን ነው የሆነው። ምንም ነገር የሚያውቀው ነገር የለምና እቃዎቹን እያነሳሳ እያየ ነበረ። ሽጉጡን አንስቶ እንግዲህ ወደ ልጁ ሲይዝ እሱ ነገር መጫወቻ አይደለም ቁጭ አድርግ እያለው ነበረ። እንግዲህ ልጁ የተቀጠረው ልጅ ማለት ነው ናታንን መጫወቻ ነው እንጫወት እያለው ነው እንግዲህ የተኮሰበት ናታን ልጁ ላይ። ነገር ግን ልጁ ወደቀ። ያው ካሜራው እንዲቀረጽ ብቻ ነው የተፈለገው። ናታን እንግዲህ ያፌት ወጥመዱ ውስጥ ለማስገባት ስለፈለገ ነው እንጂ ልጁ ምንም አልሆነም። ያው በካሜራ ስለቀረጸው ብቻ በሱ ሊያስፈራራውና ኤፍራታንም እንግዲህ በሱ አስፈራርቶት የራሱ የግሉ ሊያደርጋት እያሰበ ነው። አገባሻለሁ ብሏት ነበረ እንግዲህ ከዚህ በፊት እሱን። አሁን በናታን እንግዲህ ስለማትደራደር እሱን ለእጅ ከፍንጅ ስለሆነ ያው ካሜራው ስለሚያሳይ ይህንን ለፖሊስ ሰጣለሁ ብሎ ሊያስፈራራት ነው እንግዲህ። በጣም ተደስቷል። እንግዲህ አሁን ይሄ ደስታው እስከ መቼ እንደሚቆይስ ባይታወቅም ያፌት በጣም ነው የተደሰተው። ልብሴን አቆሽሽኝ እኮ ሁሌ እንዳቆሽሽኝ እያለ እንግዲህ አዋራው ልብሱ ላይ ሲሆን የናታን አዋራ ናታን ያፌት ላይ እና በጣም ያሳዝናል። እንግዲህ ሉሊት ተርበትብታለች። እንግዲህ የነሱን ጉድ ቀርጸሽ አምጪልኝ ብላታለች። እንግዲህ ኤፍራታ ሉሊትን ሴቶቹ የት እንደሚገቡ፣ ስንት ሰዓት እንደሚወጡ፣ ስንት ሰዓት እንደሚገቡ፣ የት እንዳሉ እሱን ቀርጸሽ ታመጪልኛለሽ፣ አለበለዛ ግን ሁሉንም ነገር ለፖሊስ ነግሬ አሳስርሻለሁ እያለቻት ነው። እንግዲህ ሉሊትን እያስፈራራቻት ነው ኤፍራታ። እንግዲህ አንቺ ቆይ እንደዚህ እንደ ቤት ባለቤት ነው እንደ ራስሽ የምቆጥሪ? ይሄ ንብረት ራስሽ ይመስልሻል? እንደዚህ ቤት ያላችሁ ሰዎች ሁሉ እንዴት ነው ቆይ ራሳችሁን የምታስቡት? እያለች ነበረ እንግዲህ ሉሊት። እሱን አሁን አፍሽን ብዘጊ ይሻልሻል፣ እኔ ያልኩሽን የማታደርጊ ከሆነ ያልቅልሻል፣ አንቺም ለፖሊስ ነው ምጠቅምሽ እያለቻት ነበረ ኤፍራታ። ከአንቺ ኋላ ያለው ቆይ ፖሊስ ነው ምንድን ነው? ማን ነው? ቆይ እንደዚህ የልብ ልብ ይሰጠሽ እያለቻት ነበረ ሉሊት። እንግዲህ ስለ እሱ አያገባሽም የተባልሽውን ብቻ አድርጊ ብላት ነበረ። እንግዲህ ስለ ናታን
ሁሉም ሰው ተጨንቆ ነበረ። ኤፍራታም ደጋግማ ስደውል ስልኩን አያነሳም ነበረ። በመጨረሻ ራሱን ከሳተበት ሲነቃ እንግዲህ ናታን ባዶ ቤት ውስጥ ነበረ ራሱን ያገኘው። እቃውን ከዛ አጽድቶት ነበረ ባዶ ቤት ውስጥ። ያው ራሱ ላይ ጭንቅላት ውስጥ እንግዲህ ጥያቄ እንዲፈጠር ነው። እስኪ አሁን አይ ካለው ይሄንን ጥያቄ በጥያቄ እንድትወዛገብ ነው ማደርግ፣ ካሁን ደስታዬን ማጣጣም ነው የምፈልገው እያለ ነበረ እንግዲህ ያፌት እና ኤፍራታ በስተመጨረሻ ስልኩን ሲያነሳላት ምን ሆነክ ነው አንተ? ቆይ እንደዚህ እኛ ስንጨነቅ ምን ሆነክ ነው ስልክህን ማታነሳው ስትለው እንግዲህ እኔ እንጃ ራሴን ሲቼ በሆነ ባዶ ቤት ውስጥ ነው ራሴን ያገኘሁት። ምን እንደተፈጠረ አላቅም። በስራ ምክንያት ተቀጣጥረን እንግዲህ እዛ የተቀጠሮ ቦታ እየሄድኩ ነበረ ብሏት ነበረ። እንግዲህ ኤፍራታ አውቄው ነበረ የሆነ ነገር እንደተፈጠረ ብላለች። እንግዲህ ኤፍራታ ከበፊቱም ተጨንቃ ነበረና እና እቤትም ሲመጣ በጥያቄ ያጣደፉት ብቻዬም ሆኜ የተፈጠረውን ነገር ማስታወስ እፈልጋለሁ፣ ማንንም አልፈልግም እና አሁን ካላስቸገርኳችሁ ወደ ክፍሌ ሊሂድ ብሎ ወደ ክፍሉ ሄደ። እንግዲህ ናታን ነገር ግን ክፍሉ ውስጥ ተኝቶ ቢያስብ ምንም ነገር ሊያስታውስ አልቻለም። ያው ስልክ ተደዋውሎ ለልጁ የደረሰበትን እንደነገረው ብቻ ነው የሚያስታውሰው። በመርፌ ሲወጋው ያስታውሳል። ከዛ ውጪ ማን እንደወጋው ማን እንዳደረገ ምንም ስለማያውቅ እና መልሶ ሲደውልለትም ስልኩ እንግዲህ አይሰራም። ያው ስልኩንም ይቀይራል ያፌት እንዲሆነ እንዳይታወቅበት ለጊዜው እና ቢኒም ደውሎ ለምን ምን ሆነክ ነው እያለው ነበረ። ወደ ሐኪም ቤት ልውሰድክ ሲለው አይ አይሆንም፣ እስኪ ብቻዬን ተረጋግቼ ላስብ ምን እንደተፈጠረ እያለው ነበረ። እንግዲህ ናታን ቆይ ምን እንደተፈጠረ ለምንድን ነው ማትነግሩኝ? ምንድን ነው የተፈጠረው? የኛ ጠላት ማን ነው እሱ? ለምንድን ነው የምትደብቁኝ? እያለች ነበረ። እንግዲህ ጽዮን ምንም ነገር አታስታውስም ብላችሁ ነው አይደል የምትደብቁኝ? ለምንድን ነው ማናግሩኝ? ብላ በጣም እየተጨነቀች ነበረ እንግዲህ እና አንቺ ማንንም ማመን እንደሌለብሽ ነው የምንነግርሽ። አሁን እዚህ ግቢ እዚህ ቤት ውስጥ ከጎናችን ያሉ ሰዎች ሁሉ አስመሳዮች ናቸው እና ተጠንቀቂ፣ ማንንም ማመን እንደሌለብሽ ነው እና ተጠንቀቂ ነው ያለቻት። እንግዲህ ለጽዮን ኤፍራታ ምንም ነገር አልነገሯትም እና ኤፍራታ እንግዲህ ናታን ክፍል ገብታ ምን ሆነክ ነው የኔ ናታን፣ እስኪ የምታስታውሱ ነገር ካለ እያለችው ነበረ። ነገር ግን ነይ እስኪ እዚህ ጋር ቁጭ በይ መጣሽ እንዴ ብሏት ነበረ። አይ አልቀመጥም፣ ይሄ የቤዛ ክፍል ነው፣ እዛ ጋር መቀመጥ አልችልም፣ እዚህ ክፍል ውስጥ መግባት የራሱ ስህተት ነው፣ ነገር ግን ላንተ ብዬ ነው ታች ስጠብቅ ስለመውረድ ስላልወረድክ ነው የመጣሁትና እዚህ መቀመጥ አልችልም ብላ ነበረ። እንግዲህ ያው በዛው እያወሩ እንቅልፍ ወሰዳቸው። በዛው አንዱ ወደ ላይ አንዱ ወደ ታች ተገልብጦ ነው እንግዲህ የተኙት አልጋ ላይ። ገኒ ጠዋት ሲነጋ ስትመጣ ሁለቱም በተለያየ እንትን ነው እንግዲህ የተኙት። ውይ የኔ ምስኪኖች እንደዚህ ተደፍታችሁ ተኝታችሁ አደራችሁ እያለች ነበረ እና ናታን ሲነቃ ውይ ገኒ መጣሽ እንዴ እያላት ነበረ እንግዲህ ናታን እና ጽዮን ደግሞ እያስታወሰች ነው እንግዲህ ያው ሙሉ ለሙሉ ማስታወስ ባችልም አንዳንድ ነገሮችን እያስታወሰች ነው። ኤፍራታን እንግዲህ ገኒ እናትሽ ናት ብላ ስትነግራት በጣም ነው የደነገጠችው። ገኒ እኮ እንደ እናቴ ስለማያት ጥሩ እናት ስለሆነች ነው እንጂ ትክክለኛ እናቴ አይደለችም። እኔ እናት የሚባል ነገር አላቅም እኮ ነው ያለችው። እንግዲህ ኤፍራታ ቆይ አንቺ ስለ የቤት ሰራተኛ ስለሆነች ምግብ አብሳይ ስለሆነች ስለምታፍሪባት ነው ስትል በጣም ነው የደነገጠችው። ውዶቼ እንግዲህ ላይክ ሰብስክራይብ አድርጉ።